ሰላም ቤተሰብ እንዴት ከረማችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ያለ የአሳ አሰራር ይዤላችሁ መጥቻለሁ። አሳውን እንደዚህ እጥብ ጽድት አድርቄ ካስቀመጥኩት በኋላ ጥቁር ቅመም፣ ፍልፍል አስዋድና እንደዚህ ነሰንስበታለሁ። እንደዚህ እያገላበጥኩኝ ፍልፍል አስዋድ እና ጨው ሽታ አድርግበታለሁ ማለት ነው። እስከ ዛሬ አሳ ስንጠብስ እንግዲህ ወይ በፍሮን እንከትፋለን ወይም ደግሞ በዘይት ነው የምንጠብሰው። ይሄ ግን ለጤና በጣም ጠቃሚ በሆነ መንገድ ዘይት ሳይኖረው በሚያምር ሁኔታ ነው የምንጠብሰው ማለት ነው። ጨውን እንደዚህ ነሰንስበታለሁ። ጨው እንደዚህ በደንብ አድርጌ ነሰንስበታለሁ ማለት ነው። ወደ ውስጥ እንዲገባልኝ በደንብ አድርጌ የውስጠኛው ጣዕም እንዲይዝልኝ ማለት ነው። እንደዚህ አድርጌ ካዘጋጀሁት በኋላ ከነሰነሱ በኋላ ትንሽ አቆየዋለሁ። አንድ 10-15 ደቂቃ ቆየውና ከዛ በፍሮን ውስጥ ከታለሁ። ፍሮን ማለት በማይክሮዌቭ ነው የምጠብሰው። በዚህ መልኩ ከላይም ከታችም አድርጌ በማይክሮዌቭ ለ20 ደቂቃ ለ40 ደቂቃ ውስጥ ከታለሁ ማለት ነው። እና በዚህ መልኩ ከበሰለልኝ በኋላ ይሄን የመሰለ ቆንጆ አሳ ይሆነልኛል ማለት ነው። 20 ደቂቃ ሁለት ጊዜ 40 ደቂቃ በጣም የበሰለ ዘይት የሌለው ምንም አይነት ዘይት ሳይነካው እንደዚህ በኤር ፍራየር ብቻ የሚያምር ቆንጆ የአሳ መጥበስ ትችላላችሁ ማለት ነው። እንግዲህ ቤተሰብ ካጠገቡ ሰላጣ ምንም እያደረጋችሁ ጨማምራችሁ ለአሳ ይሆናል የምትሉትም ማለት ነው ጨምራችሁ መመገብ ይቻላል። ላይክ ሰብስክራይብ አስተያየታችሁ አትንፈጉኝ። ስለተከታተላችሁኝ አመሰግናለሁ።